በእንጉዳይ ስራ ውስጥ ዌስቴጅ ይበዛል፣ ብዙ ጊዜ ይበከላል ይባላል። ለምን? በእንጉዳይ ማምረት ላይ ካሉት ትላልቅ ፈተናዎች አንዱ ብክለት ነው። ግን ለምን ይከሰታል እና እንዴት ልንፈታው እንችላለን? ብክለት የሚከሰተው እንደ ሻጋታ፣ ባክቴሪያ ወይም የትንኞች እንቁላል ያሉ የማይፈለጉ ረቂቅ ዋሲያን በእንጉዳይ ሰብስትሬት ወይም ምርት ላይ ሲያድጉ ነው። ዋናዎቹ መንስኤዎች ሰብስትሬቱን በአግባቡ ፓስቸራይዝ አለማድረግ፣ ንጹህ መሳሪያዎችን አለመጠቀም፣ በመዝራት ጊዜ ተገቢ ያልሆነ አያያዝ፣ ዝውውር የሌለው ከፍተኛ ሂዩሚዲቲ እና አልፎ ተርፎም ስፖሮችና ባክቴሪያዎችን ወደ ማደጊያ ክፍል የሚወስዱ ነፍሳት ይገኙበታል። ታዲያ መፍትሄዎቹ ምንድናቸው? በመጀመሪያ ከመዝራት በፊት ሁሉ ጊዜ ሰብስትሬቱን በትክክል ፓስቸራይዝድ እና ስቴሪላይዝድ መሆኑን ያረጋግጡ። በሁለተኛ ጥብቅ ንጽህናን ይጠብቁ። እጆትን ይታጠቡ፣ ጓንት ይጠቀሙ እና መሳሪያዎችን በአልኮል ያጽዱ። በሶስተኛ ደረጃ በንጹህ አካባቢ ውስጥ ይስሩ። አራተኛ ለሻጋታ ተስማሚ ሁኔታዎችን ለመከላከል በእድገት ክፍል ውስጥ ያለውን እርጥበትና የአየር ፍሰት ይቆጣጠሩ። አምስተኛ በመስኮቶች፣ በበሮችና በአየር መናፈሻ ቦታዎች ላይ የወባ ትንኝ አጎበር ይሸፍኑ። ይህ ቀላል እርምጃ ዝንቦች፣ ትንኞች እና ሌላ ነፍሳት ወደ ውስጥ እንዳይገቡና ብክለት እንዳይሰራጭ ይከላከላል። በመጨረሻም ከመስፋፋቱ በፊት ብክለትን በፍጥነት ለመያዝ ሰብስትሬቱን እና ማሳደጊያ ቦታውን በመደበኛነት ይቆጣጠሩ። ብክለት ለምን እንደሚከሰት በመረዳትና ትክክለኛ የነፍሳትን ቁጥጥር ጨምሮ እነዚህ ተግባራዊ መፍትሄዎች ተግባራዊ በማድረግ ጤናማና ስኬታማ የእንጉዳይ ምርት የመሰብሰብ እድሉን በእጅጉ ያሳድጋል። ደረጃውን የጠበቀ የእንጉዳይ ዘር የእንጉዳይ ማምረቻ ማደራጀት እንዲሁም የስልጠና አገልግሎት ከፈለጉ በ0941 42 49 25 ያገኙናል።